ሰላም ዛሬ በቀላሉ ፋይዳችሁ ከቴሌብር እንዴት እንደምታገናኙ አሳያችኋለሁ። እንደተለመደው ቪዲዮን ላይክ ማድረግ ጀምሩት። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ቴሌብር ሱፐር አፕ እንገባለን። እንደምታውቁት አሁን ላይ ባንክ ከፋይዳ ጋር ከላይ የያዛችሁ እንግዲህ አገልግሎት ማግኘት እንደማትችሉ ባንኮች አሳውቀዋል እንደምታውቁት። ስለዚህ ቴሌብርም እንደዛ ከማለቱ በፊት እናንተ ቶሎ ብላችሁ ብታገናኙ መክራችኋለሁ። ወደ ቴሌብር አፕሊኬሽን ስንገባ የመጀመሪያው ኢንተርፌስ ሆም ኢንተርፌሱ ይሄን ይመስላል። ስልካችሁን እንዲሁም ደግሞ ፓስወርዳችሁን ካስገባችሁ በኋላ ከስር እንግዲህ አማራጮች አሉ። አሁን ፋይዳን ለማያያዝ የምንጠቀመው አካውንት የሚለው በቀኝ በኩል ያለው ነው። ስለዚህ እሱን ስንነካው እነዚህ አማራጮች ያመጣልናል። ለመጀመሪያው እዚህ ጋር ቬሪፋይ ፋይዳ ዊዝ ፋይዳ የሚለውን እሱን በመንካት ነው እንግዲህ ፋይዳችን ከቴሌብር ጋር በቀላሉ የምናያይዘው። እሱን ስንነካው ሁለት አማራጮች አሉ። የመጀመሪያው ነው የምንነካው ናሽናል አይዲ አፕግሬድ የሚለውን ማለት ነው። እሱን በመንካት ወደ ቀጣይ ስቴፕ እናልፋለን። ናሽናል አይዲ አፕግሬድ የሚለውን ስንነካው ወደዚህ ያመጣናል። ፊን ነምበር እንድናስገባ ነው። ልክ እንደ ባንክ ነው፣ ምንም የተለየ ነገር የለውም። ስለ ባንክ እንዴት እንደምታይዙ ያው ቪዲዮ ሰርቼላችኋለሁ። እዚህ ጋር የፋይዳችሁ ኤፍኤኤን ነምበር ታስገባላችሁ። እሱን መሳሳት የለባችሁም። በእርግጥ በኋላ ቬሪፋይ ማድረግ ስለምችሉ ችግር የለውም፣ ግን ሳትሳሳቱ ማስገባት ይኖርባችኋል። እኔም እሱን አስገባለሁ። እሱን ካስገባችሁ በኋላ ሴንድ ኮድ ነው የምትሉት። ስለዚህ ኮድ በስልካችሁ ይላክላችኋል። 6 ዲጂት የሚሆን ኮድ ነው። ስለዚህ እሱን እዚህ ጋር ኮፒ አድርጋችሁ ማስገባት ነው ወይም በቀጥታ መጻፍ ነው። የቴክስት ገብቶልኛል። ስለዚህ እሱን አስገባለታለሁ። ኮዱ ለአንድ ጊዜ ስለሆነ የሚያገለግለው። እምቢ ካላችሁ ኤክስፓየር ካረገ ደግሞ ድጋሚ ሪሴንድ በማለት እዚሁ ድጋሚ ቬሪፋይ ማድረግ ትችላላችሁ። ስለዚህ ኮዱን አስገብቻለሁ። እዚህ ጋር አለው እንለዋለን። የእናንተ ያስገባናቸው አድሬስም የመሳሰሉት ናቸው። ይህንን ካስገባችሁ በኋላ ፎቶአችሁን እንዲሁም ደግሞ ባዮግራፊክ ኢንፎርሜሽን የእናንተ መሆኑን እያንዳንዱን የእናንተን መረጃ እዚህ ጋር ያመጣላችኋል። እሱን ካረጋገጣችሁ በኋላ ሰሚት እንለዋለን ማለት ነው። ሰሚት ስንለው በጣም በአጭር ጊዜ ፕሮሰስ አድርጎ ፋይዳችን ከቴሌብር እናገናኛለን። በዚህ መሰረት ቴክስት ይመጣላችኋል ቬሪፋይድ አድርገዋል በትክክል የሚል ማለት ነው። በዚህ መሰረት ፋይዳችሁ ከቴሌብር ማገናኘት ትችላላችሁ። አሁንም ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ላይክ ያደረጋችሁ ላይክ አድርጉ። የቤቱ አዲስ የሆናችሁ ሰብስክራይብ ማድረግ ተቀላቀሉ። አሁን ላይ እንድሰራላችሁ የምትፈልጉት ቪዲዮም ካለ ኮሜንት ላይ አሳውቁኝ። በቀጣይ በአሪፍ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።